50 ፑሻፕ በየቀኑ ለ30 ቀናት ብትሰሩ በሰውነታችሁ ላይ ምን ሊፈጠር ይችላል? የመጀመሪያው ቀን 25ኛው ላይ ስትደርሱ እጃችሁ መቃጠል ይጀምራል። ደረታችሁ ይኮማተራል፣ ትከሻችሁም ይንቀጠቀጣል። የመጨረሻዎቹን 10 ፑሻፖች በቃ በግድ ነው የምትሰሩት። 5ኛ ቀን ደረታችሁ ቀኑን ሙሉ ተወጥሮ ይውላል። የኋላ እጃችሁም ቅርጹ ይታያል። እንቅልፍም በደንብ ይወስዳችኋል። 10ኛ ቀን አሰራራችሁ ይስተካከላል፣ ሆዳችሁም በደንብ ይጠነክራል። ሳታስቡት ቀጥ ብላችሁ መሄድ ትጀምራላችሁ። 50 ፑሻፕ መስራት ካሁን በኋላ ትግል ሳይሆን ቀላል ይሆንላችኋል። 15ኛው ቀን ደረታችሁ ይበልጥ ይሞላል፣ ትከሻችሁም ይተልቃል፣ እጃችሁም እየጠነከረ ይሄዳል። ቲሸርት ስትለብሱ ራሱ ለውጡ ይታወቃችኋል። 21ኛ ቀን ጽናታችሁ ይጨምራል። ሳታቋርጡ 30 መስራት ትችላላችሁ። አተነፋፈሳችሁ የተረጋጋና እንቅስቃሴያችሁ ደግሞ ፈጣን ይሆናል። ከስፖርቱ በኋላም ሰውነታችሁ ቶሎ የማገገም አቅም ይኖረዋል። 30ኛው ቀን ከዛ በፊት ግን የዩቲዩብ ቻናሌን ሰብስክራይብ በማድረግ አበረታቱኝ። ሊንኩን ባዮ ላይ አስቀምጬላችኋለሁ። እናም ደረታችሁና የእጃችሁ ጡንቻዎች በሚገባ ተቀርጸዋል። ሙሉ የላይኛው የሰውነት ክፍላችሁ ጠንካራና የተስተካከለ ይሆናል። ለመሆኑ እናንተ ለ1 ወር ሳታቋርጡ መስራት ትችላላችሁ? እስኪ ራሳችሁን ፈትኑ።